ሰላም ጤና ይስጥልኝ የሳሚ ቲዩብ ቤተሰቦች እንደምን ዋላችሁ። ዛሬ የስፔን ብሔራዊ ቡድን አሰልጣኝ የሆኑትን ሉዊስ ዲ ላፎንቴን በተመለከተ አጭር መረጃ አቀርብላችኋለሁ። አብራችሁን ቆዩ። ወቅቱ የስፔን እግር ኳስ ፌዴሬሽን ብሔራዊ ቡድኑን ወደ አሸናፊነት የሚያመጣ ሰው የሚፈልግበት ጊዜ ነበር። ነገር ግን ፌዴሬሽኑ በቂ ገንዘብ ስላልነበረው ክፍያ የማይደራደርና በሚሰጠው እድል ተስማምቶ የሚሰራ አሰልጣኝ ለአዳጊ ቡድኑ እንፈልጋለን የሚል ማስታወቂያ በጋዜጣ ወጣ። ወቅቱ ዲላፎንቴ ከዲፖርቲቮ አላቬስ ጋር ተለያይተው ለ18 ወራት ያለ ስራ የተቀመጡበት ጊዜ ነበር። ዲላፎንቴ በወቅቱ በፌዴሬሽኑ ውስጥ ይሰሩ የነበሩትን ኢኛክ ሳኤዜን በስልክ ያነጋገሩ ሲሆን ሳኤዜም ሀሳቡን ደግፈው ለእግር ኳስ ፌዴሬሽኑ ጥቆማ ሰጡ። በወቅቱ የፌዴሬሽኑ የቅጥር ኃላፊ የነበሩት ጊኔስ መንዴዝ ከዲላፎንቴ ጋር ማድሪድ ውስጥ ከተወያዩ በኋላ ለ3 ወራት የሚቆይ አጭር የሙከራ ጊዜ ውል የታችኛውን የስፔን ቡድን አሰልጣኝ አድርገው ቀጠሯቸው። በጋዜጣው በወጣ ክፍት የስራ ቦታ ማስታወቂያ እግራቸው የስፔን እግር ኳስ ፌዴሬሽን ደጅ የረገጡት ዲላፎንቴ የህይወት ታሪክና ውጣ ውረድ በመጽሐፍ መልክ ያዘጋጀው ኤድዋርድ ቨርዲ በወቅቱ የነበረውን ሁኔታ ሲገልጽ እሱ የመጣው በጊዜያዊ ውልና በብሔራዊ ቡድኑ ውስጥ ያለው ቆይታ በማንኛውም ሰዓት ሊያበቃ ይችላል በሚል ስሜት ነበር ሲል የዲላፎንቴን የመጀመሪያ ቅጥር ያስታውሰዋል። ዲላፎንቴ የተወለዱት በሰሜናዊ ስፔን በላሪዮሃ ግዛት በምትገኘው ሃሮ ከተማ ነው። የዚህ ከተማ ነዋሪዎች የወይን አምራች አርሶ አደሮች በመሆናቸው እንግዳ ተቀባይነታቸውና ባህላዊ እሴትን የሚያከብሩ መሆናቸው ይነገራል። በመቀጠል በ2020 በቶኪዮ ኦሎምፒክ ስፔን የብር ሜዳሊያ እንድታገኝ ትልቅ ስራን ሰርቶ አቅሙን አሳይቷል። በ2022 የኳታር ዓለም ዋንጫ ስፔን በሞሮኮ የመለያ ምት ተሸንፋ ከውድድሩ በመሰናበቷ ሉዊስ ኤንሪኬ ከኃላፊነታቸው ሲነሱ የታችኛው የስፔንን ብሔራዊ ቡድኖች ውጤታማ የሆኑት ዲላፎንቴ ተረኛው የስፔን ብሔራዊ አሰልጣኝ ሆኑ። አሁን ግን ኃላፊነት የተሰጣቸው ከተሻለ ደሞዝ ጋር ሲሆን ብሔራዊ ቡድኑን የተሻለ ውጤታማ ማድረግ እንዳለባቸው ከሚገልጽ ማሳሰቢያ ጋር ነበር። ከኤንሪኬ ቡድኑን በኃላፊነት በተረከቡ በጥቂት ወራት ውስጥ ክሮኤሽያን በመለያ ምት በማሸነፍ ስፔንን ከ11 ዓመታት በኋላ የመጀመሪያውን ትልቅ ዋንጫ እንድታገኝ አደረጉ። በ2024 በጀርመን በተካሄደው የአውሮፓ ዋንጫ ስፔንን ሻምፒዮን ማድረጋቸው ይታወሳል። በ2026 የዓለም ዋንጫ የግማሽ ፍጻሜ ጨዋታ የመድረኩን ጠንካራ ብሔራዊ ቡድን ፈረንሳይን ከጨዋታ ብልጫ ጋር በማሸነፍ ስፔንን ከ16 ዓመታት በኋላ የዓለም ዋንጫ ፍጻሜ አድርሰዋል። ድንገት ባነበቡት ጋዜጣ ማስታወቂያ የስፔን ብሔራዊ ቡድን አሰልጣኝነታቸውን ስራቸውን የጀመሩት ሉዊስ ዲላፎንቴ ስፔንን የዓለም ዋንጫ አሸናፊ ያደርጉ ይሆን የሚለው ይጠበቃል። ስፔን የፍጻሜ ጨዋታዋን ነገ ምሽት እሁድ 4 ሰዓት ላይ ከ2022 ሻምፒዮኗ አርጀንቲና ጋር ታደርጋለች። ለዛሬ ያቀረብኩላችሁ መረጃ ይህንን ይመስላል። ቀጣይ በሌሎች መረጃዎች እስከምንገናኝ ቻናሉን ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ እንድታበረታቱኝ በአክብሮት እጠይቃለሁ።